ናችሁ? ዛሬ እንግዲህ የመጀመሪያ ብሎጋችን ፖስት እናደርጋለን። የመጀመሪያ ብሎጋችን የሚሆነው ውስጥ ፓላስ ነው የሚሆነው። ፓላስ ሙዚየም እና በጣም ግቢ ነው። በጣም ነው የሚያምረው። አሁን ጽድት ያለ ነው። ዋው! እና እንግዲህ የመጀመሪያ ቪዲዮአችን ብሎጋችን ይሆናል እዚህ ይሆናል። እንግዲህ እንደምታዩት በጣም ነው የሚያምር ግቢ። በደንብ ለማሳየት እሞክራለሁ። ቪዲዮ ምትቆርጥ እንግዲህ የሚገኘው 4 ኪሎ ነው። ወደ ሜክሲኮ መውጫ መንገድ ላይ የሚገኘው። ከዚህ በኋላ እንግዲህ የምትቆርጡት በር ላይ ነው። እኔ እንግዲህ የቆረጥኩት የ300 ብር ነው። ግቢ መጎብኘት እና ደግሞ መኪኖችን ማየት ነው የሚሆነው ፓኬጁ። ከዛ ከገባችሁ በኋላ ይሄ ነገር ይደረግላችኋል። ከዛይ ነገር ከደረገላችሁ በኋላ ትገባላችሁ ማለት ነው። እንግዲህ አሁን የሚገኘው መንግስቱ አጠገብ ነው። ከዚህ በኋላ እንግዲህ ግቢውን ትንሽ አስቃኞቹ ሞክራለሁ። ከዛ በኋላ ደግሞ መኪኖችን ያለ ሜን ፓርት መኪኖቹ ናቸው። እንቆያለን። ላይክ ሼር አድርጉ፣ ሰፖርት አድርጉ። ላይክ ሼር ሰብስክራይብ አድርጉ፣ ሼር አድርጉ። የተቻለኝን ያክል ስራት ሞክራለሁ። ሰፖርት አድርጉ፣ በቃ ሰፖርት አድርጉ። እና ደግሞ ሌላ ኢንፎርሜሽን 1000 ብር ከቆረጣችሁ ውስጥ መጎብኘት ትችላላችሁ። የሙዚየሙ የዛኔ ስፒድ የመጣ ጊዜ የተቀመጠበት መንበር ነው ያለበት ቦታ ማለት ነው። እሱን ማየት ትችላላችሁ፣ ውስጥ መግባት ትችላላችሁ። 300 ብር ከሆነ ግን ግቢና መኪኖችን ነው። አሁን ትንሽ ግቢውን አሳያችኋለሁ። ከዛ በኋላ ወደ መኪኖቹ እንሄዳለን። ይህን ይመስላል እንግዲህ ዛሬው ቆይታችን። እንግዲህ ሰብስክራይብ እያደረጋችሁ ቆዩ። ግቢ ውስጥ እንግዲህ የታዘብኩት ነገር በጣም ብዙ ፋውንቴን አለ። ብዙ ፋውንቴን አለ። ቤተ መንግስቱን ከላይ ላሳያችሁ ሞክራለሁ። አሁን ደግሞ ወደ መኪኖቹ እንሄዳለን። ከዛ መኪኖቹ ጋር 5 ጊዜ እንቆያለን ማለት ነው። አሁን እንግዲህ ከውጭ ያቻቸው ነበር መኪኖቹ። እንግዲህ ወደዛ እንሄዳለን። ወደ መኪኖቹ እየገቡ ነው። ያሳያቸዋለሁ በደንብ። እዚህ በኋላ ትንሽ ጊዜ የማታዩት መኪኖቹን በደንብ ለማሳየት ሞክራለሁ። ግን ትንሽ ለማሳየት ሞክራለሁ። ያሉትን ካፌዎችን አሁን ላይ ተካን ያመልተን ሞክራለሁ። ራችን ቆይ ነው እዚህ ጋር ደግሞ ባቡርም አለ። እዚህ ገባል ባቡርም አለ። ትናንሽ መኪኖችም አሉ። አሁን ቦታውን በጣም እንደውም ዝቀዝቀዛሎች በጣም የሚሞቀው እንግዲህ ብዙ ያለው ባቡር ጉጉሳ ሆነ ባቡር ፍርጎች ማስታፈኝ ዋተራንታ ነው።
አሁን ደግሞ በፓላስ ውስጥ የሚገኝ አንድ እንትን ገብቻለሁ። ሬስቶራንት ውስጥ ዲባቡ ይባላል። ምሳ ልበላ ነው። በጣም ነው የሚያምረው። ያቺስ ከድቼላችኋለሁ። በጣም ነው የሚያምረው። ከዚህ ቪዲዮ ለመቅረጽ እሞክራለሁ። እንግዲህ ወጥቷላችሁ ከታችሁ ከካርጓችሁ በጣም ነው የሚያምረው። ቺከን ሰላላዊ ይዘለው እውነት ለመናገር በጣም ቆይቷል። መሳሎች በጣም ቆይተዋል። እስኪኛዋለን እንደዚህ የቆዩበት ምግብ አደጋ ውሃ አምጥቶልን ምን ቆየ በጣም ቆይት ይህን ያክል ደግሞ የሚያክል በጣም ብዙ ያለ ሰው የለም። እዚህ ውስጥ ግን ይታያል። ይህን ራሱ በዚህ ነበር ውስጥ ብቻ ነኝ ያለ የተሳለፍ ወደ ውሃ በጣም ቆይቷል። እንግዶችን እንዴት ታገኛለህ? ያገላባለ ላ ሲያምር ግን አካባቢ ከመቆየታቸው ውጭ ኮርሽኑ ማከል ላይ ዳቦሱ ላይ ነው። እንግዲህ የሚጨርሻው ሰዓት ይደርሰናል። ገበን ተናዳም ገንጣፍ መግባት ነው። ዛሬ ቪዲዮአችንን ይመስል ነበር። ብሎጋችን ለብሎግ እንገናኛለን። በሌሎች ፕሮግራሞችን ከብሎጎች እንገናኛለን። ሰብስክራይባችሁን አትርሱ። የዶላ ምልክት ተጫኑት። አመሰግናለሁ። ባይ